አደራችሁ። ክቡራን የሰላም ሚኒስቴርና የኢንፎርሜሽን መረብ ደህንነት ኤጀንሲ በየደረጃው ያላችሁ አመራሮችና ሰራተኞች እንዲሁም ክቡር ዶክተር ሹመት ግዛው የኢንሳ ዋና ዳይሬክተር በዛሬው ዕለት ቦታ የተገናኘ ነው። ጥቅምት 24 2013 በአንድነታችንና ሉዓላዊነታችን መከታ በሆነው ጀግናው መከላከያ ሰራዊታችን ላይ የተፈጸመው ክህደትና አሰቃቂ ወንጀል ለማስታወስ ነው። መከላከያ ሰራዊታችን እኛ እንኖር ዘንድ ሕይወቱን እየገበረ ለእኛ ይመቸን ዘንድ እሱ እየተቸገረ በተለይ ደግሞ በሰሜኑ የሀገራችን ክፍል በትግራይ ለ21 ዓመታት በቀበረው ጉድጓድ ውስጥ ሆኖ እዛ የነበረውን ሕዝብና ድንበር ሲጠብቅ የኖረ ከትንሹ ደሞዙ እየቆረጠ ለትምህርት ቤት፣ ለጤና፣ ለሌላም ልማት ስራ አገልግሎት ሲያውል የነበረ ታላቅ ባለውለታ ሆኖ እያለ ባልተጠበቀ ሁኔታ ጥቅምት 24 በከሃዲዎች በባንዳዎች ክህደት ተፈጽሞበት ጥቃት ደርሶበታል። ያ ጥቃት እያንዳንዱን ኢትዮጵያዊ በውጭም በውስጥም እጅግ ያማል። በዛ ዕለት ጥቃቱ የተፈጸመው በመከላከያ ሰራዊት ብቻ ላይ አልነበረም። የጥቃቱ ዋነኛው ዓላማ የኢትዮጵያ ሉዓላዊነትና አንድነት ነበር። ያ ደግሞ እያንዳንዱን ኢትዮጵያዊ ይመለከታል። ሀገር የሌለው ሕዝብ በየትኛው ክብር የለውም። ይሄን ከታሪክ አይተናል። አሁን ካለው ተጨባጭ ሁኔታ ነው። የየመን፣ የሊቢያ፣ የሲሪያ ሁኔታ የሚያሳየን እሱን ነው። ጥቅምት 24 የተሰነዘረው ጥቃት እያንዳንዳችንን ክብር ለማት አንገት ለማስደፋት እንድንበታተን ለማድረግ ከባዳዎች ጋር ተቀነባብሮ የፈጸሙት ወንጀል መሆኑ እያንዳንዱ ኢትዮጵያዊ ትንሹም ትልቁም የተማረውም ያልተማረውም ሊገነዘብ ይገባል። ሀገር ከምንም በላይ ነው። መክበር፣ መስራት፣ ማር፣ መበልጸግ በሀገር ላይ ነው። ከሀገር ውጭ የሚሆን ነገር የለም። ስለዚህ የሀገራችንን መከታ የሀገራችንን ዋነኛ ዘበኛ ጠበቃ የሆነውን መለየው ለባሹን የመከላከያ ሰራዊቱን በተለይ ደግሞ ጥቅምት 24 ለእኛ ሲሉ ውድ ዋጋ የከፈሉትን ሁሌም ዛሬ ብቻ ሳይሆን እያስታወስን እየዘከርን ይኖርናል። ሶስት ጉዳዮች በእኔ አረዳድ ይጠበቅብናል። አንደኛው ጉዳይ የሀገራችን አንድነት ይከበር